ጀሚል ያረክሽ ነው ስር እያለቀም አረብሹ ይላጥናበት ታዲግ እንደርሶ መሆን አልፈልግም እንዳንተ እንዳልሆን ይኸውልሽ እንደኔም የተማረ የለም የፈለክሽውን ጥያቄ ጠይቂኝ 3 ተናካሽ እንስሳ ጥቀሱ እውነት ለመናገር ስለ እንስሳ ብዙ ዕውቀት የለኝም ለእንስሳ ቀረብ የምትለው ሙርሺዳ ናት እሷን ልጠይቅ ሙርሺዳ ከተናካሽ እንስሳ የምታውቂው አለ ከቤት ነው ከዱር ምን ለውጥ አለው ከቤት አንተ ነህ ተናካሽ ብለሽ አስነከሽኝ ከተማርሽው ጠይቂኝ እስቲ ከተማርኩት እሺ ጫት ለጤና ጠንቅ ነው እውነት አሰት ከቅጠል ሁሉ ለምንድን ነው ሰው ጫትን የጠመደው ያስተምረው ነገር አጥቶ ነው በእኛ ጊዜ ስንማር እሸት ይባላል አስተማራችን ዱላ ነገር ይዞ ይመጣል ቀለበት ያመጣል ቀለበቱን አስገቡት ልጆች ቃላኔ ምን እንደሚያወራ አይገባኝም ካደኩ በኋላ ነው ምን እንደሆነ ይገባኝ ልጅ ጭንቅላቴን ግን ታያለሽ ያን ተማርኩትን አሁን ድረስ ይዤዋለሁ እኔ ማልተማርኩም እንጂ እኮ ጭንቅላቴ ክፍት ነው ጨርቅ አስገቢበት ንፋስ እንዳይገባብሽ ጭንቅላቴ ክፍት ነው ምናምን ትላለች በወር አንድ ጊዜ ነው የምትታጠበው ለጫት ጉዳት ብቻ ነው ደፍተርሽ የሚያወራው ስለ ንጽህና ምን ያለ በስንት ጊዜ ታጠቡ ይላል እስቲ እዩ እርሶ በስንት ጊዜ ነው የምታጠቡት አልሐምዱሊላህ ከ4 ሳምንት አልፎኝ አያውቅም አሁን የሚያየው ሰው ምን ይልሃል በተለይ እሱ ናቸው የሚያዩኝ እኔ አላቸው የሚያውቀው ሰው የለም በል በወር የሚታጠበውን ትነግረኛለህ አጥፋው ካለ ለምን የሚጠፋው እንዳታጠፋው ዝም በል ቶሎ እጮሃለሁ አሁን አጥፋልኝ ወድቆ ነው ያለሽ እሺ ልጄ ሚስቱ መታው ነው እንዳይባል